ቴኔስሊ ክቡራትና ክቡራን ሰይፉ በኢቢኤስ ዛሬ በቤተ መንግስት ይገኛል። ከተከበሩ ጠቅላይ ሚኒስትር ዶክተር አብይ ጋር ትንሽ ቆይታ ልናደርግ ነው። እንደ ቀልደኛ ብቻ ሳይሆን እንደ ቁም ነገረኛ ቆጥረው እሺ ስላሉኝ መጀመሪያ አመሰግናለሁ። ክቡር ጠቅላይ ሚኒስትር እኔም አመሰግናለሁ። አንተን ከቀልድ አውጥቶ ቁም ነገር ያወጣ እግዚአብሔር ተመሰገነ ይሁን። በጣም አመሰግናለሁ። የመገናኛ ብዙሃን ይከታተላሉ? ቴሌቪዥን፣ ሬዲዮ? በጣም አልፎ አልፎ ሁሌ አይሞላም፣ አልፎ አልፎ ሲመች። ከመጽሔት ከጋዜጣና ከመጽሐፍ መጽሐፍ ነው እንደው እርሱ አንብበው ሌላው ሰው ቢያነበው የሚሉት መቼም መንፈሳዊ አይደለም ዓለማዊ መጽሐፍ ልጠይቅዎት። ብዙ መጽሐፍት አሉ ሳነባቸው ደስታ የሚሰጡ፣ ግን ተጽፎ የማይረባ መጽሐፍ አለ ብዬ አላስብም። መጽሐፉን የምታይበት መንገድ ካልሆነ በስተቀር ብዙዎቹ መጽሐፍት ጠቃሚ ናቸው። የድሮዎቹ ተደክሞባቸው ጊዜ ተወስዶ የሚሰሩ ስለሆነ ብዙ እውቀት ይሸምትባቸዋል። እኔ አሁን ባዮግራፊ እና ታሪክ ነክ ነገሮች ብዙ ስለማነብ ብዙዎቹ ሰዎች የድሮ ሰዎች ናቸው የሚጽፏቸው። የድሮ ሰው ሀምብል ስለሆነ ራሱን በተጋነነ መንገድ አይገልጥም፣ ግን እውነትን ናይት የሚያደርግበት መንገድ በጣም አስተማሪ ነውና ብዙ ናቸው። ብዙዎቹ በጣም ጠቃሚ ናቸው። ግለሰብ ከምጠራ ብዬ መቼም የኔ ፕሮግራም ፖለቲካ ጉዳዮችን ሳይሆን የመዝናኛ ጉዳዮችን ነው በአብዛኛው የሚዳስሰውና የመዝናኛ ጥያቄዎችን ብጠይቆት ደስ ይለኛል። ስፖርት ይወዳሉ? እዚህ ያለው ወድ ነው። እግር ኳስ መረብ ኳስም ቻው ነው። በማየት ደረጃውን ወጣቱ ያ አርሰናል፣ ማንቸስተር ምናምን ያለ ያብዳል። ጠቅላይ ሚኒስትር ዶክተር አብይ አሁን ለምሳሌ እሳቸው ያብዱ ኳስ ምንም ስሜት የለውም ወይንስ ስሜት ለመኖር ሳይሆን ለኳስ ለማየት ተብሎ የሚወጣው ኢነርጂና ጊዜ ብዙ አልደግፍም። ኳስ ወዳለሁ፣ ጫወት ነበር። ስፖርት አስፈላጊ ነገር እንደሆነ አምናለሁ። ግን ያንን ለማየት የሚደረገው መጋደል ብዙ አስፈላጊ ነው ብዬ አላስብም። እንደ መዝናኛ ብቻ መታየት ያለበት ነገር እንጂ እንደ ስራ መወሰድ ያለበት አይመስለኝም። ዛሬ ከነጋ ጠዋት ላይ መጀመሪያ ለማን የደወሉት ስልክ? ዛሬ ከነጋ የመጀመሪያ ስልክ ቢሮ ነው። ቢሮ ስራ ነበረ። ቢሮ የደወልኩት የቢሮ ሰራተኞች ጋር ደወልኩት። መጀመሪያ እንደው የጠቅላይ ሚኒስትር ሲኮን አስታውሳለሁ የሳውዲው ንጉስ መሰለኝ 5 ቦታ ደውላለሁ አገሪቷን ደህንነት ለማረጋገጥ ጀነራሎች ጋር፣ ፖሊስ ኃይሉ ጋር፣ እስር ቤቱ ጋር እንዲህ ነገር አለና ጠቅላይ ሚኒስትር ዶክተር አብይ የጧት የመጀመሪያ ስልኮቻቸው ምን ላይ ነው የሚያተኩሩት? ብዙ አይነት የመረጃ ወሳሰስ ስርዓት አለ። ከዚህ ቀደም እንደተባለው በስልክ ሀገር እንዴት አድሯል ይጠየቃል። በሃርድ ኮፒ መንገድም መረጃ ይላካል። አሁን ግን ቨርቹዋሊ ሪፖርት የሚደረግበት ስራ ተዘረጋ። በየቀኑ ጠዋት 1 ሰዓት እስከ 1 ሰዓት ተኩል የ24 ሰዓት መረጃ ልውውጥ ከሎ ኢንፎርስመንት ኤጀንሲስ ጋር ስላለ በቀላሉ ቢሮ ስገባ አገኘዋለሁ። ኦንላይን የምፈልገው መረጃ አገኛለሁ። ተጨማሪ ክላሪቲ የሚፈልጉ ጉዳዮች ካሉ ደውላለሁ። ለምሳሌ ዛሬ በመላ ኢትዮጵያ የገና ኢፍ በጥሩ እንዳደረ ነው የሰማሁት። ትናንት ቦረና ነበርኩ እኔ አጋጣሚ እና የቦረናም በዓል ከዚያ በኋላም ጥሩ ስሜት እንዳለው ሰምቻለሁ። ምናልባት ትናንት ስናገር ሰምተን ሊሆን ይችላል። ቦረና የሚገርም ነገር አየሁኝ። ምን አዩ? የዛሬ 21 ዓመት አባገዳ ማን እንደሚሆን የቦረና ሕዝብ ያውቃል። በጣም ሕፃን ልጅ ነው። ይሄ ነው የዛሬ 21 ዓመት አባገዳ የሚሆነው ብሎ አሳዩኝ። እኔ እኮ ኔክስት ይር ከምርጫ በኋላ ማን እንደሚሆን አላውቅም። ቦረናዎች ያውቋቸዋል። ቦረናዎች በ6 ዓመት ብቻ ሳይሆን 3-4 ተርም ልጆች ያዘጋጃል። ማን የምትሆነው እያሉ አመጋገቡን፣ አነጋገሩን፣ ውሎውን እየቀረጹ ይሄዳሉና አባገዳ ሲሆን የኖረበት ያደገበት የተዘጋጀበት ስራ ስለሚሆን ሳይቸገር ስራውን ወስዶ በኃላፊነት ይወጣል። እኛ ጋር አሁን የሚታየው ችግር አትዘጋጅም፣ ድንገት ይወድቅብሃል። ከወደቀብህ በኋላ አንተ መሸከሙን እስክትችል ስትንገዳገድ አገር አብሮ ይንገዳገዳልና ያለ ምን በጣም ኢምፕረስ አድርጎኛል ትናንት። ጠቅላይ ሚኒስትርነትን ከርቀት ሲያውቁትና አሁን ሆነው ሲያዩት እንዴት አገኙት? ከባድ ነው ወይ? ሁሉም ስራ ከባድ ነው። ያንተም ስራ ከባድ ነው፣ የኔም ስራ ከባድ ነው። የሚናቅ ስራ የለም ስራ ብለህ ከወሰድከው። የጠቅላይ ሚኒስትርነትን እንደማገልገል ነው የማየው። የተለየ ግምት አልሰጠውም። እያገለገልኩ እንዳለው ነው ማስበው። ጠቅላይ ሚኒስትር ባታደርገኝም እሰራለሁ። ድሮም እንደዛ ነው የማደርገው፣ አሁንም እንደዛ ነው የማደርገው። ብዙ በስራ ችግር የለብኝም። ሁሉም ስራ ከብዶኝ፣ ሁሉም ስራ ደስ ብሎኝ፣ ሁሉም ስራ ደግሞ በውጤት ነው ያጠናቀቅኩት።
የጠቅላይ ሚኒስትርነቱን ስራ በጊዜ ሂደት ካቆሙ በኋላ በምን ሙያ መቀጠል ይፈልጋሉ? በምን ስራ ዘርፍ? አሁን እንግዲህ ከጠቅላይ ሚኒስትርነት በኋላ ይሄንን ሰራለሁ ብዬ አልወሰንኩም። ግን ብዙ ጊዜ በመጽሐፍ በማንበብ በመጽሐፍ በማስተማር ማጠፋ ይመስለኛል። ማስተማር ፈልጋለሁ፣ መጽሐፍ ፈልጋለሁ እና በማንበብ ማጠፋ ይመስለኛል። አሁን ላይ ሆኜ ሳስበው እንግዲህ ጊዜ የሚያመጣው ነገር ደግሞ አጣቅም። ምናልባት ከጊዜ ጋር ተያይዞ ተጨማሪ ስራዎች ሊፈጠሩ ይችላሉ። ብዙ የሚያረካኝ ነገር ጊዜ ወስጄ ባነብ፣ ብጽፍ፣ ባስተምር ደስ ይለኛል። የጊዜ አጠቃቀሙት ላይ ጠዋት የሆነ ቦታ ነው፣ ከሰዓት የሆነ ቦታ ነው። በጣም ጊዜዎት እንዴት ነው ማኔጅ የሚያደርጉት? ለቤተሰብ መስጠት ያለቦትን ጊዜስ አይሻማቦትም ወይ? ለምሳሌ ለልጆች ወይ ለባለቤቶ ለነሱስ ጊዜ አለ ወይ? እንግዲህ ኃላፊነት ስትወስድ አንዱ አብረህ መውሰድ ያለብህ ነገር ያንተን ጊዜ የሚፈልጉና የሚሻሙ ሰዎች በጣም ብዙ መሆናቸውን ማወቅ ነው። ልጆቼ ገናን ከኔ ጋር ማሳለፍ ይፈልጋሉ። ቅድም እንዳየኸው ደግሞ የጎዳና ተዳዳሪዎችም ከኔ ጋር ማሳለፍ ይፈልጋሉ። ይሄንን ጉዳይ ማጣጣም ያስፈልጋል። እኔ ልጆቼ ብቻ አይደለሁም ቢሮ እስካለሁ ድረስ ሁሉ ጊዜን ለልጆቼ ብዬ ማስቀመጥ አልችልም። ግን በተቻለ መጠን ጊዜ እናሳልፋለን። ማታ ማታ ፕሮጀክቶች በመከታተልበት ሰዓት አብረውኝ ይከታተላሉ። እዚህ ግቢ የባለቤቴ ሚና ከፍተኛ ነው። በጣም ብዙውን ስራ ያገዘችኝ እሷ ናት። ያውቃሉ ጥማቴን፣ ያግዛሉ። በዚህ እኛ እዚህ እስካለን ድረስ የኛ ጥማት በየቀኑ አዳዲስ ቫልዩ አድ የሚያደርጉ ስራዎች መስራት ነው። እሱስ መተባበር ነው። ልጆቹ ደግሞ ይማራሉ። የጸሎት ጊዜ በጋራ ቤተሰብ አለን። አልፎ አልፎ ምግብም በጋራ እንበላለን። ፕሮጀክት አብረን ፎሎ እናደርጋለን። ከዛ የቀረውን ደግሞ ስንጨርስ እናደርገዋለን ማለት ነው። የብዙ ሀገር መሪዎችን የማግኘት ነገር አለ። ከርቀት ለየት ያለ ግምት ኖሮት ሲያገኙት የተለየ ቦታ ደግሞ ያስገረሙት መሪ ማን ነው? በዓለም አቀፍ ደረጃ ብዙ አይነት የመሪነት ብቃት ያላቸው ሰዎች አሉ። በሚያስቡት ሀሳባቸውን በሚተገብሩበት መንገድ የሚገርሙ ሰዎች አሉና በቅርቡ የገጠመኝ አንድ ኢንትረስቲንግ ነገር አለ። እስራኤል ሀገር ሄጄ የእስራኤል ጠቅላይ ሚኒስትር ሳገኛቸው ስለ ዩናይትድ አረብ ኤሚሬቱ አሚር አናገርኳቸውና ሼክ መሐመድ ቢን ዛይድ ይባላሉ። ሼክ መሐመድ ቢን ዛይድ በጣም ዋይዝ እና አዋቂ ሰው ናቸው። ብትገናኙ ብትነጋገሩ እንዲያመቻቻለሁ ኢትዮጵያ ሆስት ማድረግ እንችላለን ብዬ በጣም ብዙ ጊዜ ቁጭ ያብሬው አውርቻለሁ። ስለ ዓለም፣ ስለ ፖለቲካ፣ ስለ ወደፊት ቴክኖሎጂ ያለው ሐሳብ በጣም የሚገርም ነው። ከዚያ በላይ ደግሞ ደግነቱ በጣም ጥሩ ነው። በተለይ እኛ ሀገር እንግዲህ የማመስገን ነገራችን ደከም ስለሚል ነው እንጂ እውነት ለመናገር በዚህ አንድ አመት ውስጥ የዩኤኢ መንግስት ለኢትዮጵያ መንግስት በጣም ከፍተኛ ድጋፍ አድርጓል። ለምሳሌ በቀላሉ እንኳን ለማንሳት ከዚህ ቀደም ነዳጅ በየወሩ በኋላ ደግሞ በየ3 ወሩ እንከፍላለን። ወስደን 3 ወር ሲሞላን እንከፍላለን ለሚያቀርቡ ካምፓኒዎች። ምን ማለት ነው? በየ3 ወሩ ሃርድ ከረንሲ ማውጣት አለብን ማለት ነው። እና ውጭ ምንዛሪ ችግር ስላለብን ይሄንን ወደ አመት እንዲያሸጋግርልን ጀስት በቀላሉ ነው የጠየቅኩት። አመት አደረገልን። ለነዳጅ የምናወጣው 2 ቢሊዮን 3 ቢሊዮን ዶላር ከሆነ አመቱን ሙሉ ሰርተንበት ካለምንም ተጨማሪ ወለድ መጨረሻ ላይ እንከፍላለን ማለት ነው። ይሄ ለሀገር በጣም ጠቃሚ ነገር ነው። ከዚህ በተጨማሪ አሁን አፋር ክልል ብትሄድ ወደ 30 40 ፕሮጀክቶች ውሃ፣ ትምህርት ቤት፣ ባሌ አካባቢ በጣም ብዙ ፕሮጀክቶች ይሰሩልናል። ብዙ ሃይ ስኩሎች እየገነቡልን ነው። በከፍተኛ የደግነት ልክ ነው የሚኖሩትና ያን ደግነት ወድጀዋለሁ። ልክ እንደ መሪ እንደ ሁለትዮሽ ወዳጅነት ግንኙነት ሳይሆን እንደ ሰው ሲኖርህ የማድረግ አቅምህ የሚለካበት። ሁለተኛው በጣም የሚገርመኝ ነገር ልጆቹ ልኮ ነበር እዚህ ሀገር ብዙ ጊዜ አይልኩም። እንደዛ ልጆቹ ልከው ግን እንደ መሪ እንደ መንግስት እንድንቀበላቸው ሳይሆን ማማዘሪቱ ቤት ሄደው ምግብ እንዲያበሉ፣ ሰበታ አይንስውራን ጋር ሄደው ምግብ እንዲያበሉ እና ሰርቭ አድርገው እንደ ማንኛውም ሰው ሰርቭ አድርገው ሄዱት። ይህ ሰው ከየት አመጣው ይሄን ለምምድ ቤጠየቀው ልጅ እያለ አባቱ ሼክ ሳይድ የሚባሉት የሱ አባት ለጥቂት ወራት ሞሮኮ ልከውታልና ሞሮኮ ዌይተር ሆኖ አገልግሏል። ዌይተር ሆኖ እያስተናገደ የሱ ልጅ ደግሞ የመጀመሪያ ልጁ በቀይ መስቀል ስሙ ምናምን ቀይሮ ኢትዮጵያ ውስጥ ሐረር ነበር። እናንተ ሀገር ሐረር ውስጥ ገጠሩን በሙሉ ያውቀዋል። የንጉስ ልጅ ነው። ግን እንደ ተራ ሰው
የድሃውን ኑሮ ማገልገልም እንጂ ለምን አደረክ ስለው ያንን ህይወት ያላየ ሰው ለለውጥ አስፓየር አያደርግም። ድህነትን ያላየ ሰው የድህነትን ክፋት አያውቀውም። እና በእንደዚህ አይነት መንገድ ቤተሰብ መቅረጽ፣ አገር መቅረጽ፣ ማሳደግ በጣም ጠቃሚ እንደሆነ አይቼበታለሁ። በእርግጥ ብዙዎቹ በጣም ከልምድ ከሚገናኟቸው ሰዎች ልምድ፣ ትምህርት፣ ዕውቀት ያላቸው ናቸው። እንግዲህ የዕውቀት ምንጩ ዲያሎግ ነው። ጊዜ ኖሮ ከተነጋገርክ ይፈሳል ዕውቀት። እነዚህ ሰዎች ከበጣም ትላልቅ ሰው ጋር ስለሚውሉ ብዙ ዕውቀት ያገኛሉ። በምታነሳ ቶፒክ ላይ የተሻለ ሐሳብ አላቸው። ምንቀው ወይም አይረባም የምለው ሰው የለም። ነገር ግን የሱ ብቃት የሚለካው ሀገሩን በመቀየር ነው ብዬ ደግሞ በጽኑ አምናለሁ። ሀገሩን ካልቀየረ እንደዚሁ ብቃት የምትለካበት መንገድ ያለ አይመስልም።